አንቺ ልጅ ቆይ አይደክምሽም እንዴ? ምን አይደክምሽም ወይ? ዳንስ እኮ ህይወቴ ነው። በእናትህ አትጨቅጭቀኝ። ምን እያደረግሽ ነው? አሁን ቀስ ብለሽ ካልጋይ ላይ ውረጅ። ምንድን ነው የምትረጅሽኝ? አቡ እባክህ ዝም በላት፣ ስትሞላቀቅ ነው። ምንድን ነው ደግሞ ስትሞላቀቅ? ጭራሽ አማርኛውም ጠፋብሽ እንዴ? ባርኮቴ ይዘኸኝ አትሄድም? አረ ምን ችግር አለ፣ ወስድሻለሁ። አዎ ቴንክ ዩ። እሺ እህቴ አንቺ ብቻ ራስሽን ተንከባከቢልኝ እሺ? እኔ ራሴ መጥቼ ይሻለሁ። ሁልጊዜ ብር መላክ ብቻ ምን ያደርጋል? እኔ ራሴ መጥቼ እንከባከብሻለሁ እሺ? በቃ እህቴ እመጣለሁ። ወዴት ነው እመጣለሁ የምትይው? የቤቱን ስራ ማን ሊሰራልሽ ነው? ምን ሆነሽ ነው? አይቀድምም ፍቅር? ምንስ ብትሆኚ ምን አገባኝ? ከዚህ ቤት እግርሽ ውጣና ውርድ ከራሴ። ፍቅር እህቴ ናት፣ መሄድ አለብኝ። እንግዲህ እኔ ተናግሬያለሁ። ቆይ ምን ሆነሽ ነው በጠዋት የተነሳሽው? ድምጽሽን ልሰማ ልበልሽ? ምን አገባሽ? በፈለኩበት ሰዓት መነሳትን መተኛትን መብት መሰለኝ። አርፈሽ ስራሽን ስሪ። ዛሬ እንግዳ የሚመጣበት ቀን ነው። እንግዳ በሚመጣበት ቀን የትም መሄድ አትችይ። ፍቅር ምን ሆነሽ ነው? ራሴ አይዞሽ፣ ሐኪም ቤት ሄጃለሽ? ወገቤንም አሞኛል ባርኮት። በቃ እንደዛ ከሆነ ተነሽና ሐኪም ቤት ሄዱ። ከማን ጋር ነው የምሄደው? ከአዴ ጋር ነው። እኔ የትም አልሄድም። ይልቅ ሙቅ እንድትሰራልኝ ንገራት፣ ይተወኛል። ደግሞ ከመቼ ጀምሮ ነው ዶክተር ሆንሽ? ቆይ አንተ የባሰ ልታሳምመኝ ነው እንደምትፈልገው? ይቺ ከረፈፍ በደንብ እንድትንከባከበኝ ብቻ ንገራት። እሺ በቃ እነግራታለሁ። በጊዜ መለስ ከሆነ እኔ ራሴ ይዤሽ ሆስፒታል ሄዳለሁ። እኔ የትም አልሄድም አልኩህ እኮ። ለምን አትሰማኝም ባርኮት? የግድ መሄድ አለብሽ። እኔ አሁን ረፍዶብኛል። እዛ ለሌት ድረስ ስለተባልኩ መሄድ ይኖርብኛል። አንቺ ግን አይዞሽ እሺ? ወዴት ልትሄጂ ነው? እህቴን በጣም አሟት ሆስፒታል ነች። ሂጄ ላያት። ፍቅርስ? ቁርስም ምሳም ሰርቻለሁ። የቀረን ደግሞ መጥቼ እቀጥላለሁ። ማለት እሷንም አሟት ነበር። ማንን? ፍቅርን? አዎ። እርግጠኛ ነህ? አሁን እኮ በሰላም አውርተናል። የምሬን ነው። ራስ ምታት ነው መሰለኝ መማት። እኔ ደግሞ ዛሬ መቅረት አልችልም። ዛሬ ከቀረው እስከ ዛሬ ለፈውበት ነገር አደጋ ውስጥ ነው የሚያድገው። ታዲያ ምን ይሻላል? እህቴን እኮ ሪፈር ብሏት መታለች። ሂጄ ማየት አለብኝ። እሺ በቃ አንቺ ሂጂ። እኔ የሆነ መንገድ እፈልጋለሁ። ባርኮት እኔ ካልሄድኩ ስራ ይበላሽብኛል ነበር ያልከኝ? አሁን ነው አስተውዬ የሰማሁ። አዎ ግን ችግር የለም። እኔ መንገድ እፈልጋለሁ። በቃ አንተ ሂድ። እኔ ፍቅርን እንከባከባታለሁ። እህትሽስ? አንድ ሰው ስላለ አንተ እስክትመጣ መጠበቅ እችላለሁ። ያው ታናሽ ስለሆነች አንጀቴ ተንሰፍስፎ እንጂ እኔ ዶክተር አይደለሁ፣ አላከማት። አይ በጣም ይቅርታ አድርጊልኝ። እስከ ምሳ ሰዓት ነገሮችን ለማስተካከል እሞክራለሁ። ከዛ እንደተመለስኩ ደግሞ ጓደኞቼ ሆስፒታል እንዳልደርሽ አደርጋለሁ። እሺ እሺ በቃ አንተ ሂድ፣ ፍጠን እንዳይረፍድብህ። እሺ አመሰግናለሁ። አይዞሽ አትደንግጭ፣ ባርኮት አይደለም። ቆይ ግን ፍቅር ምን አድርጌሽ ነው እንደዚህ የምታሰቃይ? ምንም እኮ ማድረግ አይጠበቅብሽም። ደረጃዋን የማታውቅ ተራ ሰራተኛ መሆንሽ ብቻ ቅጣት ያስፈልግሻል። ሰድቤሽ አውቃለሁ? ኧረ ጭራሽ ልትሰድቢኝም አምሮሻል። እሺ ያጎደልኩብሽ ወይም የወሰድኩብሽ ነገር አለ? ማን ያውቃል? እኔ ሳላቅ ውስጤን ቦርቡረሽኝ ይሆናል። ቆይ ምን አድርጌ ነው የምትይኝ? ከዚህ ቤት ውልቅ በይ ነው ያልኩሽ። እኔ በጣም እኮ እትዬ አንቺንና ባርኮትን የምትንከባከብ፣ ቤት የምታጸዳ፣ ምግብ የምትሰራ ሌላ ሰራተኛ መቅጠሩ አይቀርም። እሷን ማስወጣታለሁ። ቆይ ማንም ባይገባ አንቺ ምንድን ነው የምትሆኙ? ሁሉም በየደረጃው ይኖራል። ማሚ ይሄን ቤት የሰራችው እንዳንቺ አይነት ተራ ሰው መጥቶ እንዲፈላሰስበት ይመስልሻል? እሱን ታዩና ለጠየኩሽ ጥያቄ መልስ ስጭኝ። ማን ስለሆንሽ ነው ለጥያቄሽ መልስ የምሰጥሽ? ይሄ እኮ ነው ጥጋብ ማለት። ከኛ እኩል መብላት ጀመርሽ። እኛን ይሆንሽ መሰለሽ አይደል? ፍቅር እስኪ አስቢው። አንቺ እኮ ሼ እንኳን ማፍላት ማትሽ ሞልቃቃ ልጅ ነሽ። ምን አልሽ አንቺ? ለካ እዚህ ድረስ ነው የተደፋፈርነው። አደይ ወጣች እንዴ? ዴቭ እህቱን ይዞ እንዳይመጣ እኮ አልነገርኳትም። አደይ
ፍቅር ከሄደ ነው። አደይ ስሚ፣ ይሄን ትቢትሽን ከየት እንዳመጣሽው ባላቅም እኔ ፍቅር ነኝ። እሺ ሁሉንም ነገር እኔ ባልኩሽ መንገድ ብቻ ነው የምታደርጊው። ምንም ብትሆኚ ሰው ታመመ ሲባል መደንገጥ ነበረብሽ። ቆይ እንዴት ነው ይሄን ያክል ግድ የለሽ ሆንሽው? ቆይ አንቺ ማን ነኝ ነው የምትይው? እኔ ስለ አንቺ ምን አገባኝ? ስለ እህትሽ አይደለም ስለ አንቺ ራሱ ምን አገባኝ? ከንቱ። ቆይ አንቺ ኖርሽ ሞትሽ ምን ስትጠቅሚ ነው እህቴ እህቴ የምትይው? አየህ አይደል አደልበህ አናቴ ላይ ስጨፍርብኝ። ምን እየተካሄደ ነው? አረ ምንም አልተካሄደም። ባርኮት እንዴት መጣ? ልትደበድበኝ ስትል እኮ ነው የመጣው። እኔ አንቺ ሰራተኛ አይደለሁም። የቀጠረችኝ የታለም ነች። እሷ ደግሞ የለችም። ከፈለገሽ እንደፈለገሽ ሁኚ ስትለኝ ነው የመጣው። ነው እንዴ? ምኑ? እየተናገረች ያለችው ነገር እውነት ነው ወይ? እንዴት እውነት ይሆናል? እኔ እኮ ሰራተኛችሁ ነኝ። ሙቅና ምንድነው ስሪላት ያልኩሽ ነገር ሰራሽላት? ስሪ ብለኸኝ ነበር። ሙቅ እንድትሰሪላት ነገርሽ ነበርኩ። እሺ ይቅርታ። እኔ እኮ ስላመማት ተንከባከቢያት ያልከኝ መስሎኝ ወደዚህ መጣ። ቶሎ በይ እሺ። ፍቅር ቆይ ለምንድን ነው ሳትታመሚ ታመሚ ያለው የምትይው? ምን ለማለት እየሞከርክ ነው? ያወራችሁትን ሰምቻለሁ። ሁኔታሽንም እያየሁት ነበር። ልታሞኝኝ እንዳትሞክሪ። እንደ ትልቅ ሰው እንነጋገርበት። ከኔ ይልቅ እሷን ነው የምታምነው? ፍቅር ጨዋታሽን አቆሚ። ለማንኛውም ዴቭ ከሊዲያ ጋር እየመጣ ነው። ሊዲያ ደግሞ ለምንድን ነው የምትመጣው? ዴቭ ብቻውን ነው አልተባለም እንዴ? እሱን አላውቅም፣ ግን ይዟት እንደሚመጣ ነግሮኛል። እሷ ልጅ ምንም አትመቸኝም። አሁን ከእሷ ጋር ነው እዚህ የምሆነው። ፍቅር ይህን ጸባይሽን አስተካኪ። እነሱ ፊት የባህሪሽን ካሳየሽ የምሬን ነው የምናገረው፣ ታዋርጅናለሽ። ሄሎ፣ ደህና ነኝ እትዬ፣ እንዴት ነዎት? አዎ በጣም ጠፉ። የሄዱበት ጉዳይ ጥሩ ሆነልዎት? ያው የገጠሩን አየር የለመደ ሰው እኮ ከተማ ይወድ፣ እኛም ግድ ሆኖብን እንጂ። እስካሁን አልመጡም። ባርኮት እስከ ምሳ ሰዓት ይደርሳሉ ብሎኝ ነበር፣ ግን እስካሁን አልመጡም። ኧረ እትዬ ለቤቱ ከሆነ ምንም እንዳያስቡ። ባርኮት ነግሮኝ ነበር። ፍቅር ደህና ነች እትዬ፣ ሰላም ነች። እሺ እትዬ ደህና ዋሉ። ምን እየሰራሽ? ምን እየሰራው ይመስልሻል? አልጋሽን እያነጠፍኩ ነው። እሺ ጥሩ። ዛሬ ውጭና የሚያስፈልገውን ነገር ሁሉ ግሽ። ነገ ይሄ ጎደለ ምናምን የሚባል ነገር መስማት አልፈልግም። እሺ ችግር የለውም። ሁሉንም ነገር እትዬ ነግራኛለች። እትዬ ትያት በይብኝ። አሁን ያለሁት እኔ ብቻ ነኝ። ገና ከመውጣቱ አለቃ ልትሆኝብኝ ነው? አዎ። ምን ነው ደበረሽ? ከደበረሽ መውጣት ትችያለሽ። ሰራተኛ ቤት ሰራተኛ ይመጣል። እሺ ስሚ ደግሞ ይሄን ምናምን ልብስሽን ቀይሪው፣ እንግዳ ነው የሚመጣው። እኔ የምልሽ ይሄ ቤት ያንቺ ነው እንዴ? ለምን ፈለክ? አይ ቤቱ ትልቅ ስለሆነ ተከራይተሽ ነው ወይስ ያንቺ ነው ለማለት። ምን ነው የቤት ኪራይ ልትከፍልልኝ ነው እንዴ? ምን ችግር አለ ደግሞ ላንቺ አግኝቼ ነው። ቆይ አንተ ምንድን ነው የፈለከው? አረ ምንም አልፈለኩም፣ ያው ጠፋሽ ለማለት ነው። የት? እዚህ መንገድ ላይ ነው። መንገድ ላይ ነው እንዴ የምትኖረው? እንደዛ ማለት እኮ አይደለም። ይኸውልሽ። ይቅርታ ይቅርታ፣ አሁን በጣም ቸኩያለሁ። 5 ደቂቃ ሰጪኝ። የለኝም። እሺ ሌላውን ተይው። ከፍቅር ጋር የሚያገናኙት ምንድን ነው? ማናት ፍቅር? እንዴ ባለፈው ስደውልልሽ ስልክ ያነሳችው ናታ። ምን ሆነች? ለምንድን ነው ስልክ ያነሳችው? ነው ወይስ እሷም እዚህ ቤት ነው የምትኖረው? ታውቃታለህ እንዴ? አዎ አውቃታለሁ። ማለቴ ድሮ አውቃት ነበር። ወንድሜ ስራ ፈታለ መሰለኝ። አላማ ስራ ማስፈታት ነው መሰለኝ። ኧረ አይደለም። እቺ ልጅ ምን ሆነ ባለ ስራ የሚመስል አውቃ ነው እያታለለች።
አረ በእናትሽ ቢያንስ ቀስ በይ። ምን? ቢያንስ ዝላይሽን አቁሜ ሶበር ላይ ነን። አንተ ልጅ ግን በቃ ዝላይና ዳንስ መለየት ማትችል ደነዝ ነገር ነህ። በቃ በቢያንቺን ከባብርሽ። የት ነው ደግሞ የመጣኸኝ? ምን የመጣሁት ነው የመጣኸኝ? ያገጥኩሽ አስመሰልሽው እኮ። እኔ አንተን እየተከተልኩ መጣሁ እንጂ የት እንደመጣን አላውቅም። ስሜ እባክሽ። ሰላም ነው? የእነ ባርኮት ቤት አይደለም እንዴ? ነው ግቡ። እሺ። የት? እዚህ ውስጥ? አሃ አንቺ ውጩ ተመችቶሻል መሰለኝ። በቃ መቆየት ትችያለሽ። ምንድነው ይሄ ደግሞ ጥበቱ? ሲኦል ነው እኮ የሚመስለው። ኧረ አልጠበበም። ቆይ እዚህ ቦታ ላይ ግን ስንት መኪና ፓርክ ታደርጋላችሁ? የመዋኛ ገንዳ ውስጥ የት አለ? የምን ገንዳ? ታያትሽ ይሄን ይዘሽ ግቢ። እሷስ? እሷ ውጩ ተመችቷታል፣ ትቆያለች። ማሚና ባቢ ግን እዚህ እንደመጣን ያውቃሉ? ሰሚኛለሽ? እንዳነግራችሁ። እሺ። እነ ማሚ ጋማ መደወል አለብኝ። አንቺ አትገቢ? ምን ትመስላለች እቺ ደግሞ? እንዴ አንቺ እኮ በልጅነትሽ ነገረኛ ነበርሽ። እንዴት እሱን ረሳዋለሁ? በዛ ላይ ደግሞ አልቃሻ። ኧረ በስመ አብ። ትዝ ይልሻል? እኔና አንቺ እንደውም ባልና ሚስት ሆነን ምሳ ላቅርብ? እስካሁን ምን እየሰራሽ ነበር? እያዘጋጀው ነበር። እሺ ቶሎ ሂጂና አምጪ። እሺ የጀመርነውን የልጅነት ታሪካችንን እንቀጥል። ምን ላይ ነበር? መጣሁ። እሺ ዴፍ። እሺ ምንድን ነው የለበሽው? ምን ነው? ምን ሆነ? ምን ሆነ ትኛለሽ? እንደዚህ ተመነቃቀርሽ መጥተሽ እንዴ ፍቅር ራስሽ አይደለሽ እንዴ ጠዋት እንግዳ ሊመጣ ነው ጥሩ ልብስ ልበሻለሽ? ይሄ ልብስ ለምን እንደለበሽው በደንብ ገብቶኛል። ትሰሚኛለሽ? አሁን ቀጥ ብለሽ ሄደሽ ያንን ቀይረሽ የማታውቂውን እድፋን ቢጃማሽን ልበሽ። ለምን? ጭራሽ ለምን ትኛለሽ? እዚህ ቤት እኮ ማንም የለም። ይገባሻል አይደለ? አለቃሽ እኔ ብቻ ነኝ። አሁን ቀጥ ብለሽ ስራሽን ስሪ። እሺ። አንቺ ሰራተኛችሁ ግን እንዴት አባቷ ነው የምታምረው አይደል? አንቺ ደግሞ መፈጠሬን እንኳን ያላስተዋለ ልጅ በጣም የምታምር ሰራተኛ አላችሁ ይለኛል እንዴ? ሰራተኛ ብሎ ማመር አለ? እሷስ ለምንድን ነው ምንቅር ምንቅር የምትለው? ወይስ ልታማልለው እየሞከረች ነው? ፍቅር ፍቅር ወይ እና ምን እያልከኝ ነበር? እሱን ታየው። የምር ግን ሰራተኛችሁ ነሽ በእናትሽ። እና ደግሞ እዚህ ነው የምትኖር? እሺ ስራ ላግዛት መሰለኝ። ሰዓት ነግሪኝ። አንቺ ግን ምን ለማድረግ እየሞከርሽ ነው? ማለት ምሳ ላቀርብ ነው። ምሳውን ያቀርበዋለሁ። ሂጂና ልብስሽን ቀይሪ። እየቀለድሽ ነው? ከመቼ ጀምሮ ነው እኔና አንቺ መቀላለድ የጀመርነው? አይ እኔ እያለሁ አንቺ እንዴት ምሳ ታቀርቢያለሽ ብዬ ነው። ችግር የለውም። ምን ያቀርበዋለሁ? ምን ነው ነውስ ልጁ ፊት መመናቀር አማረሽ? የቱ ልጅ? ዝም በይ። እንዴት ስትተያዩ እንደነበረ በደንብ ነው ያየኋችሁ። እሺ ይኸው በቃ አንቺ አቅርቢ፣ እኔ ልብስ ልቀይር። ጭራሽ ቆሜ ሳወራት ጊዜ ጓደኛው አደረገችኝ እንዴ? አንቺ ልጅ ቆይ አይደክምሽም እንዴ? ምን አይደክምሽም ወይ? ዳንስ እኮ ህይወቴ ነው። በእናትህ አትጨቅጭቀኝ። አረ ቢያንስ የሰው ቤት ነን፣ እባክሽ ተረጋጊ። ታይ እንደዚህ ተጨናንቀኝ ነው እንዲያመጣኸኝ? እኔማ ትንሽ ዘና እንድትይ ነበር ይዤሽ የመጣሁት። አንቺ ግን ጭራሽ ራስሽን እየሳትሽ ነው። በእናትህ አትጨቅጭቀኝ፣ ደክሞኛል። ችግር አለ? ምን? አይ ስትጨቃጭቁ ያየኋችሁ መስሎኝ ነው።
እዚህ ቤት የሚኖረኝ ቆይታ በጣም አሰልቺ ነው የሚሆነው። አሁን በጣም ደክሞኛል። ክፍሌን አሳይኝ። ክፍል? አዎ። ምን ነው አልተዘጋጀልኝም? ችግር የለውም። እስከዛ ማሚ ክፍል ማለፍ ትችያለሽ። ምን አይነት ቀውስ ሰውን ይዤ የመጣሁት? ማበድ። እና ሊዱ መንገድ እንዴት ነበር? እሱ አድካሚ በጣም መሞት ነበር የመሰለኝ። አይዞሽ፣ አንቺ እኮ መንገዱን ስላለመድሽ ነው እንጂ ያን ያህል የሚከብድ ነው አይደለም። እባክህ ዝም በላት፣ ስትሞላቀቅ ነው። ምንድን ነው ደግሞ ስትሞላቀቅ? ምን ነው ጭራሽ አማርኛውም ጠፋብሽ እንዴ? ኤኒዌይስ አንዱ ደንባራ ሲደናበር ጥፍሬን ሰብሮታል። ማስተከል ፈልጋለሁ። ባርኮት ይዘኛ አትሄድም? አረ ምን ችግር አለ፣ ወስድሻለሁ። ቴንክ ዩ። በቃ አንድ ቀን እንኳን ዶሮ ሳትመሲ መዋላት ችይም አይደል? ምን አገባህ? ለምን የግላፍ አልመስልም ከፈለኩ። ለነገሩ ታዩ ዶሮ እንኳን በጥፍሯ ጭራ ተበላበታለች። አንቺ እዚህ ቁጭ ብለሽ የነማየን ብር ጫሪሽ። ፍቅር ምን ነው ዝም አልሽ? ተጫዎች እንጂ በገዛ ቤትሽ እኛን ጋብዝሽ እንዴ? ዴቭ፣ እኔ እኮ ብዙ ማውራት አልወድም፣ መስማት ነው የሚያስደስተኝ። አንቺ ደግሞ ከመቼ ጀምሮ ነው መስማት የጀመርሽ? ሄዶ ወደዛ ነፈስ። አደይ አደይ፣ አቤት። ምሳ አታቀርቢም እንዴ? ከመሆን እሷ የሰራችውን ምግብ እንዳይሆን ብቻ የምንበላው። ምን ትተዋወቃላችሁ እንዴ? ኦብቪየስሊ ሺ ኢዝ ኖት ሼፍ። በእኔ ንብሽ ሊዱ፣ የአደይ ምግብ ሼፍ ያስንቃል። ኧረ በእናትህ በባለሙያ ያልተሰራ ምግብ እንዴት እንበላለን? አንቺ ስነ ስርዓት አትጨማለቂ እሺ? እንዴ እኔ ሽሮ በርበሬ ምናምን የሚባሉ ምግቦች አይመቸኝም። በርበሬ የሚባል ምግብ የለም። አይ ዶንት ኬር። በቃ እኔ አልበላም እዚህ ቤት። አሁኑኑ ካልሆነ በፕሌኑ መለሳለሁ። እንግዲህ አደይ ምግብ ለዛሬ አምልጦሻል። ታዲያ ውጭ ወተን እንብላ አይደል? እንዴ ምን ሆነ ነው ባርኩት? እባክህ የራሷ ጉዳይ ትለምደዋለች። ጭምላቅ። ያው በአንዴ እኮ አይለመድም፣ ቀስ በቀስ እኮ ነው የሚለመደው። ኖ ጀስት ሌትስ ጎ እንሂድ። ውጭ ልብላ። አይ ሊዲያ፣ እንዴት እንደሚያደርጋት እያየልኝ ነው። ምን የሷ ነገር እያወቅሁ እቺንማ በረሃ ወስዶ ቁጭ ባትበላ ነው የሚሻለው። ኧረ እችንም ውሰድልኝ። ስሜ እንጂ ቁርስ ለምንድን ነው ያልተሰራው? ትንሽ አሞኝ ነው። እና እኔ ምን አገባኝ? ፍቅር አልችልም። ሂጂና የአባትሽ ቤት ተሞላቀቂ። በአንቺ ስንፍና የተነሳ እኔ ቁርስ ሳልበላ መዋል አለብኝ? የሆነ ነገር አሰሪ። ጭራሽ ልታዢ ነው? ስላመመኝ እኮ ነው። ለምን ድፍት አትይም? እገላገልሽ ነበር። የምትገላገኝ ቢሆንማ አሁን ትተይኝ ነበር። ኧረ እባክሽ። እና ደረቴን እየደቃሁ እንዳለቅስልሽ ፈልገሽ ነበር? ባታለቅሽም እኔ ከዚህ ቤት ከወጣ እንግዶችን መንከባከባችን። ለምንድን ነው የማልችለው? አንቺ ከኔ በምን ተሽለሽ ነው? ይኸው ዛሬ ለምን አትሞክሪው? እስኪ አብሲና ተንከባከቢያቸው። ማን ስለሆኑ ነው የምንከባከባቸው? እንግዶች። የራስሽ ጉዳይ። አሁን ተነሽና ቁርስ ስሪ። ምን ታስለፈልፈኛለች? ሀይ ሰላም እንዴት ነህ? አለ ቢዚ ሆነሻል መሰለኝ። አይ ሳሎን እያስተካከልኩ ነው። የምትፈልገው ነገር አለ? አይ ምንም አልፈልግም። ምን ልፈልግ እችላለሁ? አይ ቢዚ ሆነሻል ስትለኝ እኮ የምትፈልገው ነገር ካለ ማለት እንዲሁ ማውራት አይቻልም እንዴ? ኧረ እንደዛ ለማለት አይደለም። ኦኬ ጨዋታ ለማስጀመር ያክል። እሺ ሌላስ ምንም የምትሉት ነገር የላችሁ? ኦ ፍቅርተ አለሽ እንዴ? አይገርምም? አላስተዋልኩሽም ነበር። ጭራሽ አላስተዋልከኝ? አዱይ ዋሰጪ። እሺ ፍጠኝ፣ አምጪለት። ምን ይገትርሻል? ቆይ ውሃው ለኔ ነው ወይስ
አንቺም ጠምቶሻል። ለአንተ ነው እንጂ ውሃ ጠማኝ አላልክም? አይ የኔ እንኳን እዛ ድረስ አያደርስም። እና ስትንቀሳቀስ ልታይ አትፈልገን ውሃ አምጪልኝ አልካት? ምን ለማለት እየሞከርሽ ነው? ራስ መሰልከኝ ሰራተኛችሁ ታምራለች ምናምን እያልክ ስትቀባጥር የነበርከው። ኦሆ እየመጣሽ ተኝ አለ ያገሬ ሰው። ለእኔ ለፍቅር ተሲሉ ሁሉም እየመጡ መጋደም ይችላሉ። እሺ ማን ነበር ስምሽ? አደይ ነኝ። ምን ላምጣልሽ እትይ? እትይ? ወይ ማለቴ ሊዲያ። ለምንድን ነው ፍሪጃችሁ ባዶ ነው? ባዶ ነው እንዴ? አዎ ለእኔ ባዶ ነው። ዝም ብላችሁ ማይረባ ነገር ከምትጠቀጥቁበት ደህና ነገር አታስቀምጡበትም ነበር? ወይ ይቅርታ፣ የምትፈልጊውን ነገር ስላላወቀን ይሆናል። ጽፌ እሰጥሻለሁ። ደህና ነገር ታስቀምጡበታላችሁ። እሺ ጻፊና የሚቻል ነገር ከሆነ እንሞክራለን። በነገራችን ላይ እዚህ ስራ ላይ ስንት ጊዜ ሆነሽ? ማለት ያው የስራ ልምድሽን ለመገመት ያህል ነው። የምን ልምድ? ኪችን ስትመላለሽ ነው። እና ስንት አመት ሆነሽ? አረ ከልጅነቴም ለማዕደሩ ቃል ነበርኩ። እና የእድሜ ልክ የስራ ልምድ ይዘሽ ነው እንደዚህ አይነት ምግብ የምትሰሪው? አልተመቸሽም እንዴ? እኔማ ገና ምግብሽን አልቀመስኩትም። የሆነ ስትታይ ሼፍ አትመስይም። ትናንትና እንኳን ምግብ መስራት የጀመረ ሰው ከአንቺ የተሻለ ይሰራል። ማዕድ በመስራት ከአዱ ጋር ማንም ሰው አይወዳደርም ሲባል ሰምቻለሁ። ኧረ እባክህ ታዲያ ለምን ሼፎቹ ውድድር ውስጥ አታወዳድራት እንዴ? ምን ችግር አለው? ምግብ እኮ ከልምድ ባሻገር ሳይንስም ጭምር ነው አይደል? ምናልባት ምሳው ካልተመቸሽ ሌላ የምትፈልጊውን ነገር ልሰራልሽ እችላለሁ። በይታዩ ምንም አትስሪልኝ። ባይሆን ቴካዌ ዴሊቨሪ ምናምን እያደረግኩኝ እንደምንም እዚህ ቤት እቆያለሁ። ሊዱዬ ግን ልጠይቅሽ፣ ማዕድ ሰርተሽ ግን ታውቂያለሽ? ስታየኝ የቤት ሰራተኛ መስላለሁ? ማዕድ ለመስራት እኮ ሰራተኛ መሆን አይጠበቅብሽ። ምን ማለት ነው ደግሞ እሱ? እናታችንም እኮ ታበስላለች፣ አያታችንም ታበስላለች፣ ያውም በገዛ ቤታቸው አይደል? እና የእሷን ምግብ ከአያታችን ጋር እያወዳደርክ ነው? ታይ በቃ ከአንቺ ጋር ማውራት ጉንጭ ማልፋት ነው። ምን ማልፋት? አደይ ውሃ ፈልጌ ነበር። ውሃ ፍሪጅ ውስጥ የለም እባክህ። የታሸገ ውሃ ነው? አሁን ገዝቼ እመጣለሁ። ከውጭ ሆነልሽ ከውስጥ? እኔ የምፈልገው ብራንድ አለ፣ ታምጪልኛለሽ? ምን? ጽፌ እሰጥሻለሁ። ዴቭ ለአንተ ምን ላምጣልህ? ኧረ እባክሽ አትልፊ። ለእኔ ውሃ ከሰጠሽኝ በቂ ነው። እሺ በቃ አመሰግናለሁ። ራሴ ከማጣር ወስዳለሁ። እኔ የምልሽ ፍቅር፣ ባለፈው በስልክ የሆነ ነገር ጀምሬያለሁ ብለሽኝ ነበር። እንዴት ሆነልሽ? አዎ ጓደኞቼ እኮ በብሬኩ የሆነ ነገር እንጀምር ሲሉኝ ዝም ብዬ አብሬያቸው ጀምሬ ነበር። እና እንዴት ሆነላችሁ? 2 ቀን ምናምን ሰራው፣ ከዛ ተውኩት። 2 ቀን ሙሉ? ታዲያ ብታይ እንዴት እንደሚሰለች። ልክ ነሽ፣ በጣም ይሰለቻል። አዎ በጣም ነው የሚሰለቸው። ጠዋት 3 ሰዓት ገብቼ 5 ሰዓት ነው የምወጣው። ከሰዓት ደግሞ 9 ሰዓት ገብቼ 11 ሰዓት ነው የምወጣው። ምንም ለራሴ የምለው ጊዜ ላገኝ አልቻልኩ። ውይ በጣም ተጎድተሻል በእናትሽ። ያ እኔ የምልሽ እናትሽ ማለቴ ማሚ ምን አለችሽ ታዲያ? እሷማ ምን ትለኛለች? መልሳ እኔ ላይ ነው የምትጮህብኝ። ሰዓት አመድ ወለደ የሚባለው እንግዲህ አሁን ስለምንድን ነው የምታወራው? አይ ወዲሁ ነው። ፍቅር አንቺ ቡና ተተሻል ብዬ ነው ወይስ ልቅዳልሽ? አደይ ቡናሽ በጣም ግሩም። ሲጀመር እኔ አታፍርም እንዴ? 2 ቀን ሰርቼ ምናምን ትላለች። አይ ፍቅር ምን እያደረግሽ ነው? ምን እያደረግሽ ነው? አሁን ቀስ ብለሽ ካልጋይ ላይ ውረጂ። ምንድን ነው የምትረጅሽኝ አቡ? እና ምን ያስጮሻል? አንቺ ዳንስ መደነስ ስለማትችይ በቃ ሰው መደነስ አይችልም ማለት ነው? ዳንስ ለእኔ ምን ማለት እንደሆነ ታውቂያለሽ?
መገመት አያቅተኝም። አሁን አስነጅሽ ሙድ ላይ ነው ያለሁት። ማንም ሰው እንደነገረኝ አልፈልግም። እሺ ለማንኛውም ከዴቭ ጋር ልንወጣ ስለሆነ ሂጂና ንገሪያት ብሎኝ ነው የመጣሁት። ደስ ይለኛል። አሁንም ለገባሁት ለ5 ደቂቃ በጣም ጨንቆኛል። እናንተ ግን እንዴት ነው የምትችሉት? እባክሽ እንግዲህ እየኖርንበት ነው። ኖ ቤት መቀየር አለባችሁ። ጥበቱ እኮ ለምንም አይሆንም። ማሰብ እራሱ አልቻልኩም። ኧረ እባክሽ እና በደመ ነፍስ ነው እንደ እየደነስሽ ያለሽ? በዛ ላይ ደግሞ ሁላችሁም ድርቅ ያላችሁ ነገሮች ናችሁ። ወዝ የሚባል አላየሁባችሁም። ከቤቱ አይመስልሽም? እሺ ለማንኛውም ትሄጃለሽ አትሄጂም? ከሄድሽ መምጣት ትችያለሽ። አይደል ቡና ድገኝ። የምር ነው እንዴ? ታዲያ ይህን የመሰለ ቡና ደጋግሜ ካልጠጣው የቡና ማለክት ራሱ ይልኛል። ምን የቡና ማለክት የሚባል ነገር አለ እንዴ? አይጠፋም ብዬ ምን እያደረጋችሁ? ቡና እየጠጣን ነው። እሺ ለማንኛውም እንውጣ አይደል? የት? የሆነ ቦታ ሙቪ ነገር አይተናል። ውይ ፍቅሬ፣ ዛሬ እንኳን የመውጣት ሀሳብ የለም። ኧረ ቢኖርህ ነው የሚሻለው። ኧረ እባክሽ ገና ለገና እናንተ የምትሄዱበትን አታውቁም እና እኔ መንከራተት አለብኝ እንዴ? ኧረ ችግር የለውም። የሆነ ጥሩ ቦታ ሄደን እንመለሳለን። ይሻላል። እኔ እኮ አንደኛችንን ዛሬን አልፎልን ነገ ከአደይ ጋር ጥሩ ምሳ ጋብዛችኋለሁ ብዬ አስቤ ነበር። በቃ ከሙቪ ስንመለስ ትጋብዘናለህ? ምን ማለት ነው? ይችን ውርጋጥ ነው ከተማ ይዘን የምንወጣው? ግን ያልከው ለራስ ራሱ ሰምተሃል እንዴ? እንደኛ ያሉ ሴቶች ከዚች ምናምን ትጋል ነው ያንተንም ስም ማጥፋት ነው የሚሆነው። በሉ ያደረ አፍ ሲከፈት ጥሩ አይደለም። ሂዱ በቃ። ምን እኔም የጀመርኳት ሙቪ አለች። እኔው እዚህ ጨርሳለሁ። እናንተ ግን ውጡልኝ። እዚህ ቤት ግን እኔ የምልሽ አይደል ከፍቅርተ ጋር የዕለት ተዕለት ኑሮሽ ይሄ ነው? አይዞህ ተለምደዋል። ኖ እንደዚህ ማለትም የለብሽም። ቆይ ለእነዚህ ልጆች ለምን ፊት ትሰጫቸዋለሽ? እነዚህ እኮ ሲከበሩ አይገባችሁም። ምን ታደርገዋለህ? ሁሉንም እንዳመጣጡ ተቀብለው መኖር ነው እንዴ? እንዴት እንደዛ ይሆናል? የማያከብሩን ሰዎች እኮ ማክበር የለብንም። ከዛስ ማለት አሁን እንደምትለው ግርግር ፈጥሬ ሰባበርኳቸው፣ አስቀየምኳቸው እንበል። መሰባበር ደረጃ እንኳን መድረስ የለብሽም። የፈለከው ቦታ ቆመው ችግር የለውም። ከዛ በኋላስ ምንድን ነው የሚፈጠረው? ምን ይፈጠራል? ልካቸውን አውቀው ይኖራሉ ማለት ነው። እታለም ልጇን አስቀይሜባት እዚህ ቤት የምታኖረኝ ይመስላል? ካልሆነ ያው ሌላ ቤት ትሄጃለሽ። ሌላ ቤት እኮ ከዚህ የተሻለ መላእክቶች የሚኖሩበት ቤት አይደለም። እኔ እንጃ። እኔ በሆን ግን ማንም ሰው ድንበሬን እንዲገፋ አልፈቅድለትም ነበር። እኔም እንዳንተ ነበርኩ። ህይወት ፊቷን እስክታዞርብኝ አራስ ነብር የሚባል አይነት ሰው ነበርኩ። ግን አንዳንዴ ሁሉም ነገር እንዳሰብኩ አይቀጥልም። ይሄኛው ደግሞ ጫን ያለ ነው። ህይወት በራሷ ጊዜ አንገት ታስደፋዋለች። ይኸውልሽ እህቴ ልምከርሽ፣ ህይወት ሳትሆን አንገት የምታስደፋው እኛ ራሳችን ፈቅደን ነው አንገት ምንደፋው። ያልተነካ ግልግል ያውቃል የሚለው ተረት አይገባ። እኔ ስንት ነገር አልፌ እዚህ እንደደረስኩ ብታውቂ። ብትነግረኝ ደስ ይለኛል። እነግርሻለሁ ሌላ ቀን። እሺ እኔ የምልሽ ፍቅር፣ በቃ እንደዚሁ ቤት ቁጭ ብለሽ ነው የምትይው? ምን ላድርግ ብለህ ነው ዴቪዬ? ምንም። እንዴት ናቸው? አለን። ዛሬ አራታችን የቤተሰብ ጨዋታ እንጫወት አስቤያለሁ። ደስ ይለናል። አራተኛው ደግሞ ማን ነው? እንዴ ሊዲያ እንደሆነ ተኝታለች። ቤት ውስጥ የቀረነው ደግሞ አራታችንን አይደል እንዴ? እና የቤተሰብ ጨዋታ ነው አላልከኝም ነበር? ፍቅር እና ካዲያ የቤተሰብ ጨዋታ ነው ብለህ ሰራተኛ ስታስገባ እንዴት የቤተሰብ ጨዋታ ይሆናል እንዴ? ፍቅር ቆይ ምን ሆነሻል? ምን ነው እውነቱን ስለነገርኳችሁ ጎረበጣችሁ? ይሄ እኮ እውነት ሳይሆን አንቺ አይመሮች ውስጥ ያለ ኮምፕሌክስ እኮ ነው። ተረጋጊ እንጂ። ይኸውልሽ ፍቅር፣ ጌሞች ሰዎችን ያቀራርባሉ ይባላል። አንቺም ከአደይ ጋር ለመቀራረብ ይረዳሻል።
ሀይ ጋይስ እንዴት ናችሁ? አይ ሊዱ መጣሽ ነው ይመስለኛል። አሁን 4 ሞልተናል። ምን ደግሞ ምን ጀመራችሁ? አይ ነገር ወዲህ ነው። አደይ አደይ ልጅ ምን ሆናለች?